በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ የጌታችን የመድኃኒታችን ኢየሱስ ክርስቶስ 9 አበይት በዓላት መካከል በአብይ ጾም 8ኛ ሳምንት ላይ የሚገኘው ሆሳዕና በዓል አንዱ ነው። ሆሳዕና ማለት አቤቱ አሁን አድን ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ከፊት የቀደሙት ከኋላ የሚከተሉት ሕዝብ በተለይ አይሩግ ሕፃናት ሆሳዕና ለወልደ ዳዊት በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን እያመሰገኑ መቀበላቸው የሚታወስበት ታላቅ በዓል ነው። በእንተ ጸላኢ በእንተ ጸላኢ በእንተ ጸላኢ በእንተ ጸላኢ ከመ ትንሥቶ ለጸላኢ ወለገፋኢ። አንቺ የጽዮን ልጅ ሆይ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በማለት ነቢየ እግዚአብሔር ዘካርያስ ምዕራፍ 9 ቁጥር 9 ላይ እንደተናገረ ትሑት አምላክ የሆነ ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ በኢየሩሳሌም ያሉ ሽማግሌዎች፣ ሴቶች፣ የሚጠቡ ሕፃናት ሁሉ በአንድነት ሆነው በእግዚአብሔር ስም የሚመጣ የተባረከ ነው እያሉ በታላቅ ዝማሬ አመሰገኑት። ይህንንም አብነት በማድረግ ቤተክርስቲያናችን የሆሳዕናን በዓል በድምቀት ታከብራለች። በተለይም ደግሞ ሕፃናት የበዓሉ ዋነኛ ተሳታፊዎች ናቸው። በአዲስ አበባ ሰንበት ትምህርት ቤቶች አንድነት ሕፃናት ክፍል አዘጋጅነት 66 ሰንበት ትምህርት ቤቶች በጋራ በመሆን በዓለ ሆሳዕናን ከሕፃናት ጋር የተሰኘ መርሃ ግብር የ2017 ዓ.ም ተረኛ አዘጋጅ በሆነው በጽርሐ ጽዮን ሐዋርያትና ጎላ ቅዱስ ሚካኤል ፍኖተ ብርሃን ሰንበት ትምህርት ቤት ያከብራሉ። እኛም ሆሳዕናን ከሕፃናት ጋር የተሰኘውን መርሃ ግብር ቅድመ ዝግጅት ለመቃኘት በጽርሐ ጽዮን ሐዋርያትና ጎላ ቅዱስ ሚካኤል ፍኖተ ብርሃን ሰንበት ትምህርት ቤት ተገኝተናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ከመ ትንሥቶ ለጸላኢ ወለገፋኢ። ኢየሩሳሌም የዘንባባና የወይራ ዝንጣፊ ይዛ ምንጣፉን ዘርግታ ወደ እርሷ የገባውን የሰላም አምላክ የሰላም ንጉሥ እየተቀበለች ግን አላወቀችውም። በኢየሩሳሌም በእናቶቻቸው ጀርባ ላይ የነበሩ አይሩግ ሕፃናት ግን ጌታቸውን አውቀው ምስጋናቸውን እንዳቀረቡለት ሕፃናቱ በጋራ ምስጋና ያቀርባሉ። በእግዚአብሔር ስም የሚመጣ ቡሩክ ነው፣ አይተናል ማዳኑን እናመስግነው። በእግዚአብሔር ስም የሚመጣ ቡሩክ ነው፣ አይተናል ማዳኑን እናመስግነው። ወልድ ከመንበሩ ፍቅር ስቦት መጣ፣ ከጠላት እስራት ልጆቹን ሊያወጣ። ዘንባባ ተነጥፎ ገባ ኢየሩሳሌም፣ ሊያውር በመስቀሉ መዳን ለዓለም። ሆሳዕና በአርያም ለዳዊት በኢየሩሳሌም። በእግዚአብሔር ስም የሚመጣ ቡሩክ ነው፣ አይተናል ማዳኑን እናመስግነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ በትህትና መቀመጡን ብዙ ዓይንና ብዙ ገጽ ካላቸው ከሰራዊተ መላእክት ይልቅ በዲዳዋ አህያ መመስገኑን በሚታሰብበት ሆሳዕና በዓል ጥንታዊቷ ኢየሩሳሌም ምን እንደምትመስል ልጆች ከመስማት በዘለለ እንዲያዩ እንዲዳስሱ በማሰብ ፍኖተ ብርሃን ሰንበት ትምህርት ቤት ቅድመ ዝግጅት ላይ ይገኛል። እዚህ በሆሳዕና በዓል አከባበር ላይ ሰፋ ያሉ ዝግጅቶችን እንደ ሰንበት ትምህርት ቤት እየተንቀሳቀስን እያደረግን ነው። እንግዲህ ሕፃናት ከሚሰሙት ወደ ማየት የሚመጡበት መርሃ ግብሮች በዚህ ሰንበት ትምህርት ቤት ተነድፏል። እንደምትመለከቱት በደብራችን 8ቱ የኢየሩሳሌም በሮች ተሰርተዋል። ዝግጅቱ በአማረ ሁኔታ እየተጠናቀቀ ነው የሚገኘው። በሮቹ ብቻ መዘጋጃቻቸው ብቻ ሳይሆን እያንዳንዱ በሮች ያላቸው ስያሜ ምን ይመስላል፣ እንደገና ከአብይ ጾም ጋር ደግሞ ዘወረደ ብለን እስከ ትንሣኤ ድረስ ያሉትን ሳምንታት በዚሁ በተሰሩት በሮች ላይ የምናሳያቸው ይሆናሉ። ከዛ ባሻገር በጣም ሕፃናት የሆኑ ልጆች
መጽሐፍ ቅዱስን በመስማት በማንበብ ይቆዩ የነበሩትን ህፃናት ራሱ መጽሐፍ ቅዱስን እንዲያዩት የማድረግ ስራ እንሰራለን ማለት ነው። በበሮቹ በእያንዳንዱ በር ላይ ማለት ነው። በመጠመቂያው ስፍራ ላይ የነበሩትን ለኒቆዲሞስን ኢየሩሳሌም ውስጥ ይኖሩ የነበሩ ሰዎች አለባበሳቸውን፣ ስራቸውን የሚገልጹ አንዳንድ ተውኔቶችን አብሮ ይዞ የተዘጋጀ መርሃ ግብር ነው ያለን። ከዚህ ባሻገር እንግዲህ በዚህ በሆሳና ዝግጅት ላይ ለህፃናት የሚመጥን ህፃናት ሲያነቡት በቀላል ሊረዱት የሚችል መጽሔት አዘጋጅተናል። በጣም በውድ ዋጋ የተዘጋጀች መጽሔት ናት እና እቺ መጽሐፍ ህፃናት በቀላል በስዕል ምክንያት እያዩ ጽሁፉንም እያነበቡ የሚማሩበት ነው። እንደገና ወላጆች ለልጆቻቸው የሆሳናን በዓል መተረክ ቢፈልጉ ይችን መጽሐፍ ይዘው መተረክ ይችላሉ። ከዛ ባሻገር ደግሞ ሰንበት ትምህርት ቤቶች ህፃናትን ማስተማር ቢፈልጉ በዚች መጽሔት የሆሳናን ሙሉ ታሪኩን ማስተማር ይችላሉ ማለት ነው እና እነዚህን ዝግጅቶች ተዘጋጅተናል። ከዚህ ባሻገር የጸጥታ ጉለት እንዳይኖር ከአካባቢው ወጣቶች ጋር በመደራጀት ወይም እነሱን በማሳሰብ የጸጥታውን ጉዳይ ሰላማዊ ለማድረግ እየተሰራ ነው። ማንም ሰው ያለ ስጋት መጥቶ ህፃናቱ ያለ ስጋት መጥተው በዓሉን ማክበር ይችላሉ። እግረ መንገድም ይህ የሆሳና በዓል ምንም እንኳን ለህፃናት ቢዘጋጅም አዋቂዎችም ትላልቆችም የሆሳናን በዓል ጠዋት ላይ መጥተው ማክበር እንደሚችሉ መግለጽ እወዳለሁ ማለት ነው። እንግዲህ የተለያዩ ዝግጅቶችን እያደረግን ነው። በዋናነት ግን 4 ነገሮች ላይ ተኩረን እየሰራን ነው። ከነዚህ መካከል ከጀርባ የምታዩቸው የ8ቱ በሮች ግንባታ አሉ። ይሄ ምንድነው የሚያመለክተው? በዛን ጊዜ የነበረው ኢየሩሳሌምን ህፃናት አይምሮ ላይ ለመቅረጽና በዓሉን ደግሞ የበለጠ የተሻለ እይታ እንዲኖረው ለማድረግ ነው። ከሱ በመቀጠል ደግሞ ለህፃናት በሚገባ መልኩ መጽሔት አዘጋጅተናል። የሆሳናን ታሪክ ከአህያዋና ከውርንጭላዋ አንግል ለህፃናት በሚመች አይነት የስቶሪ ላይን የተዘጋጀ መጽሔት አለ። በሶስተኛ ደረጃ ደግሞ ያዘጋጀነው ምንድነው? እዚህ ለሚመጣ ሰው አውደ ርዕይን የሰንበት ትምህርት ቤታችን ታሪክ የቤተክርስቲያንን ታሪክ ከመጣ ይቀር አውደ ርዕይ አይቶ እንዲሄድ ነው። በዋናነት እነዚህ ነገሮች ተዘጋጅተዋል። እነዚህ ላይ ዝግጅት አድርገናል። በሆሳና መርሃ ግብር 7ቱ የኢየሩሳሌም በሮች ተሰርቷልና የነሱ የበሮቹን የተወሰኑትን በሮች ስያሜያቸውን በሮቹ ላይ ደግሞ ምን ይሰሩ እንደነበረ እነዛን ነገሮች በጥቂቱ ማስረዳችሁ ይሆናል ማለት ነው። እንደሚታወቀው የኢየሩሳሌም 7 በሮች ሲኖሯት እነዛም 7 በሮች በተለያዩ አካባቢ የምናገኛቸው ይሆናል። በክርስቲያን ሙስሊሞች እና ደግሞ የአይሁዳኖች እስራኤል እንደምትታወቀው እንዲህ ስለተከፋፈለች በእንደዛ እናገኛቸዋለን። እሺ በክርስቲያን በአካባቢ ክርስቲያኖች የሚኖሩበት አካባቢ የምናገኛቸው በሮች የደማስቆስ በር፣ ኒውጌት ወይም የአዲስ በር፣ እንደገና ደግሞ ጃፋ የሚባለው በር በክርስቲያኖች አብዛኛው የሚኖሩበት አካባቢ እሱን የምናገኘው ይሆናል ማለት ነው። አብዛኛው ደግሞ የሙስሊሞች ወይ ደግሞ ሙስሊሞች የሚኖሩበት አካባቢ ደግሞ የሄሮድስ በር፣ ጎልደን ጌት ወይም የምህረት በር፣ ወርቃማው በር ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳዕና ዕለት በአህያ ላይ ተጭኖ የገባበት በር ነች። ከዛ ውጪ ደግሞ የምናየው ምንድነው? በዐቢይ ጾም እንደምናውቀው ከሳምንታቱ መሃል አንደኛው መጻጉዕ ነው። መጻጉዕ እንደሚታወቀው በቤተ ክርስቲያን ህመምተኛ የነበረ ሲሆን በሰሊሆም መጠመቂያ አጠገብ ይኖር የነበረ ነው። ወርዶ ደግሞ ለመጠመቅ አይችልም ነበር። ምክንያቱም ለ38 ዓመታት በአልጋው ላይ ቁራኛ ሆኖ ይኖር ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም በዚህ በአንበሶች በር ወይም በበጎች በር ተብሎ በሚጠራው በር በዛ ገብቶ መጻጉዕ ወደሚጠመቅበት ቦታ ወይም የሰሊሆም መጠመቂያ ወደዛ ገብቶ ልትድን ትወዳለህ ወይ ብሎ የጠየቀውን ጥያቄ ወይም በዛ ቦታ ላይ መጻጉዕን ፈውሶታል ማለት ነው። ከዛ ውጪ ደግሞ የምናገኘው ምንድነው? የደማስቆስ በር ነው ወይም የደማስቆስ በር ነው። እዛ በር ላይ ደግሞ አሳዎች፣ የተለያዩ ንግዶች ምናምን የተለያዩ ነገሮች ይሸጡበት ነበረ እና ከደማስቆስ በር ውጪም የአሳዎች በርም ተብሎ ይጠራል። በዋነኝነት ግን ልናሳውቅላችሁ የምንፈልገው በር ምንድነው? ጎልደን ጌት ወይም የምህረት በር። ይሄ በር ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የገባበት በር ነው። በአይሁድ አስተምሮ እስካሁን ያ በር ዝግ ነው
ያዝግ የሆነበት ምክንያት ምንድነው? ገና መሲሁ አልመጣም ብለው ያምኑ ስለሚያምኑ ያን በር ዝግ ነው ገና ይመጣል ብሎ ስለሚያስቡ። ነገር ግን እኛ በክርስቲያኖች ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በር አልፏል። ስለዚህ በሩ ያው ክፍት ነው መሆን ያለበት ማለት ነው። ግን እነሱ በአይሁድ ልማድ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሰተኛ መሲህ ነው ብለው ያምኑ ስለነበረ እስካሁን በሩን እንደ ዝግ ነው አድርገው ያዙት ማለት ነው። አጠቃላይ የበሮቹ እነዚህ ይመስላሉ ማለት ነው። አመሰግናለሁ። እሺ ይሄ አቡጃዴ ጨርቅ በውሃ እና በከለር ዱቄት ተበጥብጦ እየተነከረ ነው። ይሄም ደግሞ የስምንቱን ኢየሩሳሌም በሮች ለመወከል በተጠቀምንባቸው እንጨቶች እነሱን ለመሸፈን ነው እየተጠቀምንበት ያለ ነው። ያው የምንነክረው ደግሞ ከእንጨቶቹ ከለር ጋር ለማመሳሰል ነው። ጨርቁን መጀመሪያ የውሃውን ዱቄት የከለር ዱቄቱንና ውሃውን አንድ ላይ እንበጠብጠውና ከዛ ጂፕሰን ይጨመርበታል። ከዛ በውሃ ከተበጠበጠ በኋላ አቡጀዴ ጨርቁን እየነጠልን ሁሉም ጋር እንዲዳረስ እያደረግን እየነከረን ጨምቀን እንመታለን በኩርደት እንጨቱ ላይ። በዚህ 66 ደብራት በአንድነት በሚያከብሩበት ሆሳዕናን ከህፃናት ጋር መርሃ ግብር ከ2500 በላይ ህፃናት ተሳታፊ ይሆናሉ። መርሃ ግብሩም ሆሳዕናን የሚዘክሩ ለህፃናት አይምሮ የሚመጥኑ በተለያየ ቋንቋ ዝማሬ፣ ኪነጥበባዊ ስራዎችና የስዕል ውድድርን ያካተተ ነው። በእለቱ ያው መርሃ ግብሮቻችን ሆሳዕናን በተመለከተ ነው። ሆሳዕናን ስናከብር የሆሳዕና ይዘት ያላቸው መርሃ ግብራቶች አሉን። በዚህ መርሃ ግብራቶቹ ላይ ተሳታፊ ደብራት ወይም ደግሞ ቋሚ ደብራት የምንላቸው 60 ደብራቶቹ ማለት ነው። ከነዛ ውስጥ የተመረጡ ደብራት አሉ፣ መርሃ ግብራትን የሚያዘጋጁ ደብራት። በዛ መርሃ ግብር ላይ ህፃናትን ሊመጥን ይችላል የህፃናት ይዘት አለ ያልናቸው መርሃ ግብራቶች ይቀርባሉ። መዝሙሮች አሉ፣ የዝማሬ መርሃ ግብራቶች አሉ። የዝማሬ መርሃ ግብራቶች ከ5 በላይ ቋንቋዎች ዝማሬ ይቀርባሉ። ያው አማርኛና ግዕዝ እንዳለ ሆኖ ማለት ነው። ከዛ ውጪ ያለው 5 አይነት ቋንቋዎች አሉ። በጋሞኛ፣ በእንግሊዘኛ፣ በኦሮሚኛ፣ በጉራጊኛና በትግርኛ ያሉ ዝማሬዎች በእለቱ ተዘጋጅተዋል ማለት ነው። ከዛም በተጨማሪ ደግሞ የመነባነብ ዝግጅት አለ ሆሳዕና ይዘት ያለው። ከዛም ተጨምሮ ደግሞ የጭውውት ዝግጅቶች አሉ ማለት ነው። ከዛ ከሆሳዕና በዓል አንድ ሳምንት ቀደም ብሎ ደግሞ የስዕል ውድድር መርሃ ግብር አለን ማለት ነው። ያኛው የስዕል መርሃ ግብር ውድድር ደግሞ በኒቆዲሞስ ዕለት በዕለተ እሁድ መርሃ ግብሩ በዛን ቀን የውድድር መርሃ ግብሩ በዛን ቀን ይቀጥላል ማለት ነው። ሊጎበኘን መጣ በሆሳዕና ዕለት በአናሳው እንስሳ ራሱ ተቀምጦባት ጌታ የፈጠረን መጣ በደብረ ዘይት ድካማችንን በሕማሙ ሊሽር እኛነታችንን በፍቅሩ ለማክበር ሊጎበኘን መጣ ሊያድነን የትላንትናውን ልጅነት ሊመልስልን በኃጢአት ስራ የወጣንበት በግፈኛ ጠላት የተሳሳትንበት በግፍ ጡጫ የተማታንበት በደብዳቤ ላይ የፈረምንበት በማጭበርበር የተጣላንበት ወደ ላይ ያያይሽ እንደዚህ እጅሽን እየዘረጋሽ ምክንያቱም ስትንቀሳቀሽ ደግሞ ለሁሉም ሰው እንዲታይ እንቅስቃሴሽን መድረኩን መሙላት አለብሽ። ያንስ ያለውን ያው ደብረት መድረክ መቆጣጠር አለብሽ ዙሪያው እንዳለ ማለት ነው። ወደፊት ተጠግተሽ እየሞላሽ ሲቀርብ ዝግጅቱ ማለት ነው። ያን ፓርት እያስተካከልሽ እጆችሽን በስነ ስርዓት እያንቀሳቀስሽ ኖርማሊ አሁን እጅሽ እንደዚህ ነው የምታረጊው። ግን አሁን እጅሽን ወደ ላይ ከፍ አድርገሽ ስትመልሺ ወደ ላይ ብትል እያደረግሽ ያለው ነገር ማለት ይችላል። ህፃናት በባህሪያቸው ከኩዮቻቸው ጋር መጫወትና ጊዜ ማሳለፍ ይፈልጋሉ። እንዲህ ያለው የህፃናት ጉባኤ ደግሞ ልጆች በኦርቶዶክሳዊ ቅኝት እንዲያድጉ፣ ስለ ቤተ ክርስቲያናቸው እንዲያውቁ፣ እርስ በርስ እንዲተዋወቁ እድል ይከፍታል። እንዳጠቃላይ እስካሁን ድረስ እየተለመደ የመጣው ሁሉም ሰንበት ትምህርት ቤት በየግሉ ነው መርሃ ግብራቶችን የሚያከብረው የሆሳዕና በዓልና በዛ ሂደት ውስጥ ሁሉም የየራሱን ወይም ደግሞ እንደ ቤተ ክርስቲያን ስርዓት የተሰጠውን መርሃ ግብር ነው እንትን የሚለው እንጂ እንደ አዲስ አበባ ሀገረ ስብከት በህብረት ሆኖ የሚያከብሩት ዝግጅቶች አልነበሩ። እንደ ህፃናትም ደግሞ የህፃናት በዓል ብለን የምናከብረው መርሃ ግብር አልነበረንም እስከዛሬና ይህ የህፃናት በዓል መዘጋጀቱ የሆሳዕና በዓል መዘጋጀቱ ማለት ደብራት ከደብራት የሚተዋወቁበት ህፃናት የአንዱ ደብር ህፃን ከአንዱ ደብር ህፃን ያላቸውን የእውቀት መጠን የሚተዋወቁበትና የሚገማገሙበት ከዛም ባለፈ ደግሞ ብዙውን ጊዜ ህፃናት ከግቢያቸው ወይም ደግሞ ከደብራቸው ውጪ ወደ ሌላ ደብራት ሄደው የማክበር በዓላትን አልተለመደምና በብዛት ንግስ ሲኖር ከቤተሰቦቻቸው ጋር የሚሄድ ነው።
ይህ መኖሩ ግን ህፃናት ከራሳቸው ደብር ወጥተው ሌላ ደብር ላይ ሄደው የሚዘጋጁ መርሃ ግብራቶችን እንደገናም ደግሞ ከሚያገኟቸው ከ60 ምናምን በላይ ካሉ ደብራት ጋር የመተዋወቅ ልምድ የመለዋወጥ እንትን ይሏቸዋል። እንደ አዲስ አበባም ደግሞ በብዛት የምናከብረው የመስቀልና የጥምቀት በዓል በወጣቶች ደረጃ ያለ ነው። እንደ ህፃናት ምንም አይነት በዓል አልነበረንም። አሁን የሆሳዕና በዓል በህብረት ሆኖ መዘጋጀት የህፃናት በዓል እንደመሆኑ ህፃናትን የሚያስተሳስር ወይም ደግሞ ህፃናትን አንድነትን የሚፈጥር ነውና ለቤተክርስቲያንም ደግሞ መሰረቶቻችን ህፃናት ናቸው። ነገ ቤተክርስቲያንን የሚረከቡት አሁን ላይ ያሉት ህፃናት ናቸውና እነዚህ ህፃናት በአንድነት ሆነው ልምዳቸውን እየተካፈሉ የነገያዊቱን ቤተክርስቲያን ወይም ደግሞ ነገ ሀገሪቷን የሚረከቡት ህፃናትን እንድናፈራ ያደርገናል። ከዛም በላይ ደግሞ በእውቀታቸው ልክ አብነት ተማሪዎችን ከዛም ባለፈ ደግሞ ጳጳሳትን ካህናትን የምናፈራው ከህፃናት ነው። ከነዚህ ህፃናት ተነስተን ነው ብዙ ነገሮችን መስራት የምንችለውና ህፃናት በአንድነት ማክበራቸው ጠቀሜታው ብዙ ነው። ምንድነው አሁን እንግዲህ እኛን የምናስበው እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያን የኦርቶዶክሳዊ ተዋህዶ ቤተክርስቲያን የበዓል አከባበል ትውፊትን ለቀጣዩ ትውልድ አጽንኦት ሰጥቶ ለማስተላለፍ ከዛም ባሻገር ደግሞ ይሄ የህፃናት ህብረትን አሁን ከሰራ ነው ለወደፊቷ ቤተክርስቲያን የተሻለ ህብረት ያላቸው አገልጋዮችን ለመፍጠር ያግዘናል ብለን እናስባለን። በጣም ጥሩ ጥያቄ ነው። እንግዲህ ህብረት ያስፈልጋል ምንም ነገር ለመስራት። ያለ ህብረት የምንሰራው ሁሉም ሰንበት ትምህርት ቤቶች በየግላቸው ጥሩ የሚባሉ ስራዎች ይሰራሉ፣ ግን ከፍ ብሎ መውጣት አልቻሉም። ህብረት የሚያስፈልገው አንድ ነገር ከፍ አድርጎ ለማውጣት አንደኛው ያስፈልጋል። ሁለተኛ ሰንበት ትምህርት ቤቶች በጋራ ሲሰሩ የመሰማት እድል አላቸው፣ እንድንሰማ ያግዛል። ሶስተኛ ደግሞ በዓሉን የአደባባይ በዓልም ለማድረግ ያስችላል ማለት ነው እና ህብረት በጣም ወሳኝና አስፈላጊ ጉዳይ ነው እና በተናጠል የምናከብረውን ክብረ በዓል በጋራ ደግሞ ማክበራችን እጅግ የሚወደድ ነው ብዬ አምናለሁ በግሌና እነዚህ ሶስት መሰረታዊ ነገሮች ግን ይመልሳል ብዬ አምናለሁ። እንግዲህ ምንድነው አዲሶቹ ከድሮቹ የድሮቹ ደግሞ ከአዲሶቹ የተለያየ ልምድ እኔ ህፃናት ክፍል በነበርኩበት ዘመን እንደዚህ የተለያየ የልምድ ልውውጥ ማድረጋችን እኛን ወደ የተሻለ ሰንበት ትምህርት ቤት እንድንሆን አድርጎናል። በርግጥ ፍኖተ ብርሃን ሰንበት ትምህርት ቤት ቀደምት ከሚባሉ ሰንበት ትምህርት ቤት አንዱ ቢሆንም ማለት ነው ይሄ ልምድ መለዋወጡ ግን ሰንበት ትምህርት ቤቶችን የተሻለ በስራውም በህብረቱም የተሻለ ይሆናል ብዬ አስባለሁ። የመርሃ ግብሩ ዓላማ በአንድነት ሆኖ ሆሳዕናን ከህፃናት ጋር ማክበር፣ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ትህትና መዘከር እንዲሁም ከህፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ እንደተባለ ህፃናት ጌታቸውን በአንድነት እንዲያመሰግኑ ማድረግ ነው። እሺ ያው የሆሳዕና በዓል የሁላችንም በዓል ነውና ሁላችንም ምእመናን ልጆቻችሁን ወደ ቤተክርስቲያን በመላክ የሆሳዕናን በዓል በጋራ ከኛ ጋር እንዲያከብሩ እንድታደርጉ በእግዚአብሔር ስም እንጠይቃለን። እንደዚሁም ደግሞ ሰንበት ትምህርት ቤቶች ሰፋ ያለ መርሃ ግብራቶችን ዘርግተው ይጠብቁናልና በየቤታችን ያሉ ህፃናት ነገ ሀገር ተረካቢ ናቸው። ነገ ቤተክርስቲያን የሚረከቡ ከነሱስ ጳጳሳት፣ ካህናት ብዙ አገልጋዮች የሚወጡ ናቸውና ህፃናትን ወደ ቤተክርስቲያን ብትልቋቸው ልካችሁም ደግሞ ህፃናትን ደግሞ ቤተክርስቲያን የሚያገለግሉበትን ጸጋውን ጥበቡን እንዲላበሱ እንድታደርጓቸው አደራ እንላለን። በዕለተ ሆሳዕና ሁላችንም ተገናኝተን በአንድነት በዓሉን እንድናከብር እግዚአብሔር አምላክ ይፍቀድልን። የሆሳዕና ቀን ሁላችንም በህብረት እንገናኝ። ጌታችን በማቴዎስ ወንጌል ካልተመለሳችሁ እንደ ህፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም በማለት እንደነገረን እንደ ህፃናቱ ነስተን በትህትና ዝቅ ብለን ከኃጢአትና ተንኮል ተላቀን የእግዚአብሔርን ጸጋ ረድኤት እንድንለብስ የቅዱስ አምላካችን ፈቃድ ይሁን። መልካም የሆሳዕና በዓል።